ለመኖር ጥቂት ወራት ብቻ ቢቀራችሁ የመጨረሻ ምኞታችሁ ምን ይሆን? የዛሬዋ ጀግናችን ባክ የምትወደውን ዝነኛ አርቲስት ቢያንስ ለአንድ ወር ዴት ማድረግ ፈለገች። ችግሩ እሱን ማግኘት ስለማይቻል እሱን የሚመስል ሰው በገንዘብ ለመቅጠር ትወስናለች። እናንተስ ብትሆኑ በሕይወታችሁ የመጨረሻ ቀናት የውሸት ፍቅረኛ ትቀጥሩ ነበር? ሐሳባችሁን በኮሜንት ላይ አሳውቁኝ። ታሪኩ የሚጀምረው ባክ የተባለች ወጣት በምትሰራበት የድንገተኛ አደጋ ጥሪ ማዕከል ውስጥ ሲሆን ቆይ ከዛ በፊት አሁን ላይ 900 ሰብስክራይበር አለን። እቅዳችን በዚህ 90 ቀን ውስጥ 100,000 ሰብስክራይበር ለመግባት ነው። አንችልም? እንችላለን። ሰብስክራይብ አድርጉ። ስራውም ከሆነ ወንዝ ድልድይ ላይ በመዝለል ህይወታቸውን ለማጥፋት የሚሞክሩ ሰዎችን ማትረፍ ነው። ይህንን ስራ የመረጠችው ግን አንድ ልብ ሰባሪ ምክንያት ስላላት ነው። ባክ በሶስተኛ ደረጃ የአንጎል ካንሰር ህመም እየተሰቃየች የምትገኝ ወጣት ስትሆን በምርመራ ውጤት መሰረት ለመኖር የቀራት ጊዜ እጅግ አጭር መሆኑ ተረጋግጧል። በመሆኑም የመጨረሻ ህይወቷን ቀናት ለሌሎች ትርጉም ባለው መልኩ በማሳለፍ ወደፊት ምንም አይነት ጸጸት እንዳይኖራት ትፈልጋለች። ከዚህም በተጨማሪ ከመሞቷ በፊት ልታደርጋቸው ያሰበቻቸውን ነገሮች በምኞት ዝርዝር ውስጥ ስትመዘግብ ከሁሉም በላይ የምትጓጓለት አንድ ታላቅ ምኞት አላት። እርሱም ጂ የተባለው መልከ መልካምና ተወዳጅ አርቲስት መገናኘት ነው። ይህንን ምኞቷን ልታካፍለው ወደ ከተማ ቤተ መቅደስ ስታመራ በአሁኑ ሰዓት መኖክሴ የሆነው የቅርብ ጓደኛዋ አንድ ብሩህ ነገር ግን እብደት የሚመስል ሐሳብ ያቀርብላታል። ይኸውም ከዝነኛው አርቲስት ጋር ተመሳሳይ መልክ ያለው ወንድ ለማግኘት የሚያስችል የማጣሪያ ፈተና ማዘጋጀት ነው። አይገርምም? እኛ እኮ ከሰው ጋር ለመመሳሰል ፎቶኮፒ ነው የምንጠቀመው። እሱ ግን የማጣሪያ ፈተና አዘጋጀ። ለማንኛውም በዚህ መሰረት በማጣሪያው የሚያልፈው ሰው ልክ እንደ ተዋናዩ በመሆን ለአንድ ወር ከሷ ጋር ለመውጣት ፈቃደኛ ከሆነ የ3 ሚሊዮን ሽልማት እንደሚያገኝ በማስታወቅ ሰዎችን ለመሳብ ይስማማሉ። ባክ በጓደኛው ሐሳብ በመስማማት በማህበራዊ ሚዲያ ላይ ስለ ማጣሪያው ማስታወቂያ ስትለቅ ብዙም ሳትቆይ የመልእክት ሳጥኗ በተለያዩ ሰዎች ጥያቄ ይጥለቀለቃል። በዚህም ተስፋ በማድረግ እሷና ጓደኛዋ የሚመጡትን ሰዎች አንድ በአንድ ቢያገኟቸውም በሚያሳዝን ሁኔታ ከተወዳዳሪዎቹ መካከል ከጂ ጋር ትንሽ እንኳ ተመሳሳይ መልክና ዘይቤ ያለው አንድም ሰው አይገኝም። ከረጅምና አድካሚ ፍለጋ በኋላ ባክ ሙሉ በሙሉ ተስፋ በመቁረጥ ፈተናውን ለማቆም ስትወስን የጓደኛውን ስቃይ ማየት ያሳሰበው የቅርብ ጓደኛዋ ባክ የምትፈልገው ሰው በቅርቡ እንድታገኝ በቤተ መቅደስ ውስጥ ሆኖ ወደ ቡድሃ ከልቡ ይጸልያል። በሌላ የከተማዋ ክፍል ደግሞ ዩን የተባለ አንድ ወጣት ታላቅ ተዋናይ የመሆን ህልሙን ለማሳካት የትወና ፈተና እየሰጠ ቢገኝም የትወና ችሎታው ግን ገና ያልዳበረ በመሆኑ ዳኞቹ ያለምንም ርህራሄ ሚናውን ይነፍጉታል። ይህንን ውድቀት ተከትሎ ተስፋ በመቁረጥ ስሜት ተሞልቶ ፊቱን ሊለውጥለት የሚችል የፕላስቲክ ቀዶ ጥገና ሐኪም ለማግኘት የከተማዋን የኮስሞቲክ ክሊኒኮች በሙሉ አንድ በአንድ ማንኳኳት ይጀምራል። በመጨረሻም ካገኛቸው አንድ ሐኪም ፊት ቀርቦ ፊቱ ከታዋቂው ተዋናይ ጂ ጋር ያለውን አስገራሚ መመሳሰል እንዴት ህይወቱን እንዳመሰቃቀለውና የራሱን ማንነት እንደነጠቀው በምሬት ያስረዳል። ሰዎች ሁሉ እርሱን እንደ ዩን ሳይሆን እንዳስመሳዩ ጂ እያዩት የሚከሱት በመሆኑ ከዚህ የማያቋርጥ ንጽጽር ለማምለጥ እንደሚፈልግ ይማጸናል። ሐኪሙ ግን አስገዳጅ የሕክምና ምክንያት ከሌለ በስተቀር የሚደረግ ቀዶ ጥገና የሙያ ስነ ምግባርን የሚጥስ እንደሆነና የዩን የገንዘብ አቅምም ለሚፈለገው ቀዶ ጥገና በቂ እንዳልሆነ በደረቅ አንደበት ከገለጸ በኋላ ጥያቄውን ውድቅ ያደርገዋል። በቃ ጨከነበት። ሂድና ብር ይዘህና ለማለት እኮ ነው ይሄ ሁሉ ወሬ። በዚህም የተነሳ የመጨረሻ ተስፋው የተሟጠጠበት ዩን በብስጭትና ማንም እንደማይረዳ በሚገልጽ የድካም ስሜት ተውጦ ከክሊኒኩ ይወጣል። በዚያች ሌሊት ዩን በዕጣ ፈንታው እያማረረ በድልድዩ ላይ ብቻውን ይጓዛል። በቦታው ላይ ተሰቅሎ የነበረውን የአደጋ ጊዜ ስልክ 119 ሲመለከትም በውስጡ የታመቀውን ብስጭት ለአንድ ሰው መተንፈስ እንዳለበት ወስኖ ይደውላል። በወቅቱ በአደጋ ጊዜ መስመሩ ላይ የመጀመሪያ ምላሽ ሰጪ ሆና የምትሰራው ባክ ስልኩን ስታነሳ ዩን ከትወና ፈተና ውድቀት ጀምሮ ፊቱ ከታዋቂው ተዋናይ ጋር በመመሳሰሉ የገጠመውን ብስጭት በሙሉ ያጫውታታል። ባክ የዩንን ታሪክ ስትሰማ በህይወቷ ውስጥ ካጋጠሟት ነገሮች ሁሉ በላይ ትገረማለች። ምክንያቱም እሷ ከምንም ነገር በላይ የምታደንቀው ተዋናይ ጂን የሚመስል ሰው መኖሩ ለእርሷ እንደማይታመን ተረት ነበር። የሰማችው ነገር እውነት መሆኑን ለማረጋገጥ ባላት ከፍተኛ ጉጉትም ቦታው ድረስ ሄጄ ባየው ይሻላል ብላ ወዲያውኑ ወደ ድልድዩ በመሄድ ዩንን በአካል ለማግኘት ትወስናለች። ድልድዩ ላይ ስትደርስም ዩን በእርግጥም የምትወደውን ተዋናይ ከጥግ እስከ ጥግ እንደሚመስለው ስትመለከት በደስታ ትፈነድቃለች። ይህንን የድል ስጦታ እንዳታጣ በማሰብም ከእርሷ ጋር
የፍቅር ግንኙነት እንዲጀምር በምላሹ ገንዘብ ልትሰጠው ሐሳብ ታቀርብለታለች። ዩን ግን ከተዋናዩ ጋር መነጻጸርን ከምንም በላይ ስለሚጠላ ጥያቄዋን ያለምንም ማመንታት ውድቅ ያደርገዋል። ፊቱን አዙሮ ሊሄድ ሲል ባክ የውሳኔዋ አንድ አካል የሚያክል ገንዘብ በእጁ ላይ በማስቀመጥ ውሳኔውን እንደገና እንዲያጤነው ትመክረዋለች። ቪዲዮውን እዚህ ድረስ ከተመለከታችሁ ተመችቷችኋል ማለት ነው። ቪዲዮውን ላይክ ቻናሉንም ሰብስክራይብ ማድረግ እንዳይረሳ እንላለን። ወደ ታሪካችን በማግስቱ ዩን አብሮት በሚኖረው ጓደኛው ዋንግ ጋር ጊዜውን ያሳልፋል። ዋንግ የዌብቱን ባለሙያ ቢሆንም ስራዎቹ ተወዳጅነትን በማጣታቸው በብስጭት ላይ ነበር። ዩን ባለፈው ምሽት ባክ ስላቀረበችለት ያልተጠበቀ ጥያቄ ሲያጫውተው ዋንግ የቀረበለት የገንዘብ መጠን ሲሰማ አይኖቹ ይፈጣሉ። ጓደኝነት እኮ ለዚህ ነው። ወዲያውኑም ዩን ይህንን ወርቃማ እድል እንዳያሳልፍ አጥብቆ በማሳመን በዚያ ገንዘብ ፊቱን በፕላስቲክ ቀዶ ጥገና ከማስተካከል ጀምሮ ሲመኛቸው የነበሩትን ነገሮች ሁሉ እውን ማድረግ እንደሚችል ይነግረዋል። የጓደኛው ቃላት በጆሮው ውስጥ ሲያስተጋቡ ዩን የቀረበለት ጥያቄ ከተራ ስራነት የዘለለ ህይወቱን ሊቀይር የሚችል አጋጣሚ መሆኑን ይገነዘባል። በዚህ መነሳሳት ወዲያውኑ ስልኩን አንስቶ ወደ ባክ በመደወል ሐሳቡን እንደለወጠና ጥያቄዋን ለመቀበል ፈቃደኛ መሆኑን ያበስራታል። ይህንን የምስራች ስትሰማ በክፍሏ ውስጥ የምትወደውን አርቲስት ፖስተሮች ስትመለከት የነበረችው ባክ በደስታ ልቧ ይዘላል። በቀጣዩ ቀን ዩን በቴሌቪዥን ፊት ተተክሎ የአርቲስቱን የጁን እያንዳንዱን ያለባበስ ያነጋገርና የእንቅስቃሴ ዘይቤ በጥንቃቄ ማጥናት ጀመረ። ትወና ላይ ጎበዝ ባይሆንም ኮፒ በማድረግ ግን ማንም አይችለውም። ለማንኛውም ከጥቂት ቀናት ዝግጅት በኋላም ለመጀመሪያው የፍቅር ቀጠሯቸው ባክን ሲያገኛት የሚያሳዝነው ግን የእርሱን እንግዳና የተጋነነ አቀራረብ ባክ በምናቧ ከሳለችው ምስር ጋር ፈጽሞ ተቃረነ። ሚናውን በአግባቡ መወጣት ያልቻለው ዩንን ግራ በተጋባና ቅር በተሰኘ እይታ እየተመለከተች ሊጫወት ስለሚገባው ሚና በዝርዝር ልታስረዳው ትሞክራለች። በቀጠሯቸው መሃል በድንገት የባክ የእጅ ስልክ ማንቂያ ሲጮህ እሷም መድኃኒቷን የምትወስድበት ሰዓት መሆኑን በማስታወስ ክኒኖቿን ትወስዳለች። ከዚያም ይህንን ሁሉ የምታደርገው በደረጃ 3 ካንሰር እንደምትሰቃይና በህይወት የምትቆይበት ብዙ ጊዜ እንደማይቀራት ለዩን በሐዘን ታስረዳዋለች። ይህንን ሲሰማ የዩን ፊት በቅጽበት ከበደ። ነገሩ ከቀልድ ወደ እውነትነት ተቀየረ። በቀጣዩ ቀጠሯቸው ላይ የተቻለውን ሁሉ ለማድረግ እንደሚሞክር ቃል ይገባላታል። ዩን ወደ አፓርታማው እንደተመለሰ ከሰዓት በኋላ ከባክ ጋር ስለነበረው እንግዳ ገጠመኝና ስለ ህመሟ ለዋንግ ሲያጫውተው ዋንግ ይህ እጅግ አስገራሚ ታሪክ ለዌብቱኑ ፍቱን መላ እንደሚሆን በማሰብ ወዲያውኑ በዕለቱ ታሪክ ላይ በመመስረት ስዕሎችን መሳልና ታሪኩን መጻፍ ይጀምራል። ነገር ግን በዚህኛው ዌብቱኑ ላይ ሆን ብሎ የባክን ገጸ ባህሪ እንዳስቀያሚ ትዕቢተኛና ትንሽ እብደት እንደሚታይባት አድርጎ በማጋነን ይስላታል። ባልተጠበቀ ሁኔታም የመጀመሪያውን ክፍል እንደለጠፈ እጅግ ብዙ ሰዎች በታሪኩ በመማረክ ዌብቱኑ በአጭር ጊዜ ውስጥ ታዋቂ ይሆናል። በዚህ መሃል ዩን አሁን የጂን ሚና በከፍተኛ ቁም ነገር መውሰድ ይጀምራል። ምክንያቱም በድብቅ ለባክ መጨነቅ ስለጀመረ እሷን ቅር ማሰኘት እንደማይፈልግ ከልቡ ይሰማዋል። በዚያች ሌሊት ሁለቱ ለቀጠሯቸው በድጋሚ ካፌ ውስጥ ተገናኝተው ቢራ እየጠጡ እስከ ምሽት ድረስ ስለ ህይወታቸው በግልጽነት ሲያወሩ ያመሻሉ። ከዛች ሌሊት ጀምሮ ግንኙነታቸው ከቀላል የኮንትራት ስራነት አልፎ ይበልጥ እየጠበቀ ይሄዳል። ዩንም ለባክ ያለውን ስሜት ወደ ፍቅር እያደገ መሆኑ ቢገነዘብም ስሜቱ ግን በውስጡ ደብቆ ይይዛል። አንድ ቀን ባክ ከዩን ጋር ለቀጠሮ ልትገናኝ በዝግጅት ላይ ሳለች ከቅርብ ጓደኛዋ የዋንግን ዌብቱን ሊንክ የያዘ መልእክት ይደርሳታል። የዌብቱን ክፍል ስታነብ በታሪኩ ውስጥ እሷን የሚወክለው ገጸ ባህሪ ምን ያክል ክፉና ከእውነታው የራቀ እንደሆነ በመረዳት ልቧ በከፍተኛ ሐዘን ይሰበራል። የገዛ ታሪኳን ያለ ፈቃዷ በዛ ላይ ደግሞ አበላሽቶ ለገበያ ዋለባት ዋንግ ላይ እንዴት አትናደድ? በዋንግ ላይ ከፍተኛ ቅሬታ ስለሚያድርባትም ከዩን ጋር የነበራትን የኮንትራት ስምምነት ለማቋረጥ ትወስናለች። ነገር ግን በገቡት ቃል መሰረት ገንዘቡን እንደምትከፍለው ትነግረዋለች። ይህ እንደሆነ ዩን በቀጥታ ወደ ዋንግ በመሄድ የባክን ስሜት በመጉዳቱ በከፍተኛ ቁጣ ይጋፈጠዋል። በሌላ በኩል ደግሞ የባክ አይዶል የሆነው እውነተኛው ጂ ከፍቅረኛ ጋር በተያያዘ በተነሳበት ቅሌት ምክንያት ችግር ውስጥ ይገባል። ይህም የሆነው ሚዲያው በዩንና በጂ መካከል ባለው የፊት መመሳሰል ተጠቅሞ የዩንን ፎቶ የጂ አድርጎ በስህተት በመልቀቁ ነው። በዚህም የተነሳ ጂ እና ስራ አስኪያጁ በፎቶው ላይ የምትገኘዋን ልጅ ባክን ለማግኘት ያቅዳሉ። በማግስቱ የቤቷ በር ሲንኳኳ ባክ የመጣው ዩን እንደሆነ በማሰብ በጉጉት ስትከፍት በፊቷ ቆሞ የምታገኘው ግን እውነተኛውን ጂን ይሆናል።
በቃ አይዶሏ ራሱ በሯ ላይ ቆሟል። ጂም ምንም ጊዜ ሳያጠፋ በቅሌቱ የተጎዳውን ስሙን ለማጽዳት በማሰብ ፎቶው ኤዲት የተደረገ ልብ ወለድ እንደሆነ በሚዲያ ፊት ቀርባ የማብራሪያ መግለጫ እንድትሰጥ ከጠየቃት በኋላ በምላሹ ኤጀንሲው የተወሰነ ገንዘብ እንደሚከፍላት ቃል ይገባላታል። ብዙም ሳይቆይ ጂንና ባክ በጋዜጠኞች ካሜራ ብልጭታና የጥያቄ ውርጅብኝ ታጅበው ቅሌቱን ለማብራራት ሲገናኙ ባክ በከባድ ተጽዕኖ ስር ሆና ፎቶዎቹ ኤዲት ያደረገችው የጂ አድናቂ በመሆኗ ብቻ እንደሆነ እንድትናገር ትገደዳለች። ከዚያም በመካከላቸው ምንም አይነት ግንኙነት እንደሌለ ለማስረገጥ ጋዜጠኞቹን ይቅርታ ትጠይቃለች። በዚህ ቅጽበት ባክን ይቅርታ ሊጠይቃትና ስሜቱን ሊገልጽላት በሙሉ ፍጥነት ወደ ቤቱ ሲበር የነበረው ዩን እሷን በጋዜጠኞች ተከባ ከጂ ጋር ቆማ ሲያያት ዓለም በራሱ ላይ የተደፋበት መሰለው። ነገር ግን ከጋዜጠኞች አንዱ ፎቶ ኤዲት እንዳልተደረገ የሚያረጋግጥ መረጃ ሲያቀርብ በድንጋጤ ውስጥ የሚገባው ጂ ሁኔታውን ለራሱ ጥቅም ለማዋል በጣም በሚገርም ድፍረት ፊቱን እንኳን ሳያርበተብት ሆን ብሎ በመዋሸት ፎቶዎቹ በካንሰር ከታመመችው አንዱ አድናቂው ላይ በድብቅ መልካም ነገር ሲያደርግ የሚያሳዩ እንደሆኑ ይናገራል። እንዲያውም ይህንን በጎነቱን በሚዲያ ፊት ማሳወቅ ስላልፈለገ እንደደበቀው በመግለጽ የባክን የሆስፒታል ሂሳቦች በሙሉ እንደሚከፍል ቃል ሲገባ ህዝቡም ጭብጨባ አስጀምሮታል። ውሸት ሲደገም እውነት ይመስላል ላሉ ነገሮችን የበለጠ ማወሳሰብ ያልፈለገችው ባክ ዝም ከማለት ውጪ ምንም ማድረግ አትችልም። የጂ ንፍረት የለሽ ውሸት ሲያዳምጥ የነበረው ዩን ግን ቁጣው ይንቀለቀላል። በንዴትና በብስጭት ተሞልቶም በጋዜጠኞቹ መካከል በማለፍ በቀጥታ ወደ ባክ ያቀናል። ጋዜጠኞቹም የዩን ፊት ከጂ ጋር ያለውን አስገራሚ መመሳሰል ሲመለከቱ በድንጋጤ ይዋጣሉ። ዩን በሁሉም ፊት ቆሞ በፎቶው ላይ ያለው ሰው እርሱ እንደሆነና በወቅቱ ከባክ ጋር የተገናኘውም እርሱ መሆኑን ከገለጸ በኋላ ጂ የተናገረው ነገር ሁሉ ከውሸት የዘለለ እንዳልሆነ ያጋልጣል። ንግግሩ ከመጨረሱም ጋር በጋዜጠኞቹ ፊት ለባክ ያለውን ጥልቅ ስሜት በመናዘዝ ድራማውን ለማጠናቀቅ በሚመስል መልኩ በስሜት ይስማታል። ከዚያች ቀን ጀምሮ ባክና ዩን እንደገና አንድ በመሆን የፍቅር ግንኙነታቸውን ቢጀምሩም የባክ የጤና ሁኔታ ከጊዜ ወደ ጊዜ እየተባባሰ በመምጣቱ ሆስፒታል ውስጥ ሕክምና መከታተል ይኖርባታል። እሷ ግን በህይወቷ የመጨረሻዎቹ ጊዜያት የሚቀበላትና ከልቡ የሚወዳት ሰው በማግኘቷ ታላቅ ምስጋና ይሰማታል። በሌላ በኩል በብዙሃን መገናኛ ታዋቂ የሆነ የመጣው ዩን የማስታወቂያ ኮከብ እንዲሆን ወይም በድራማ ላይ እንዲሳተፍ የሚጠይቁ እድሎች ይከፈቱለታል። የፊልም ስራው ለመጀመሪያ ጊዜ ለህዝብ በሚተዋወቅበት ታላቅ ምሽት ግን ባክ ከጎኗ አለመኖሯን የሚቀበልበት መራራ እውነት ይጠብቀዋል። ምንም እንኳን ባክን በልብ ውስጥ ሁሌም እንደሚወዳትና እንደሚያስታውሳት ቃል ቢገባም ሰዎች እንደ ጂ ሳይሆን እንደ ዩን መለየት ሲጀምሩ ታላቅ እፎይታ ይሰማዋል። ፊልሙ የሚጠናቀቀው ዩን ለመጀመሪያ ጊዜ ከባክ ጋር በተገናኙበት ቦታ በሆነው በሃን ወንዝ ድልድይ ላይ ቆሞ ያለፈውን ጊዜ በትዝታ እያሰበ በጸጥታ ፈገግ በሚልበት ትዕይንት ነው። ይህ ፊልም የሚያስተላልፈው ዋናው ቁም ነገርም ሞት መጥቶ የህይወታችንን በር መቼ እንደሚያንኳኳ በፍጹም ልናውቅ ስለማንችል ያለንን እያንዳንዱን ቅጽበት ከፍ አድርገን እንድናደንቅና ጊዜው ሳይረፍድ ከምንወዳቸው ሰዎች ጋር ለመሆን የሚያጋጥሙንን እድሎች ሁሉ እንድንጠቀምበት በጥብቅ ያሳስበናል። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። እዚህ ጋርም የምትመለከቱትን ቪዲዮ ማየት እንዳትረሱ። ይመቻችሁ።